ሰበር ዜና በአስመራ ከተማና በአካባቢው እንዲሁም በምጽዋና በአሰብ ከተሞች ከፍተኛ ውጥረት መንገሱ ተሰማ። ሰላም ጤና ይስጥልን ውድ የኢትዮ ዴሊ ኒውስ ቤተሰቦች እንደምን ቆያችሁ? እነሆ ከታማኝና ውስጥ አዋቂ መረጃ ምንጮቻችን የሰበሰብናቸውና ለዚህ የመረጃ ሰዓት የደረሱልንን ወቅታዊ ጉዳዮች ይዘንላችሁ ቀርበናል። ውድ የኢትዮ ዴሊ ኒውስ ቤተሰቦች ወቅታዊ መረጃዎቻችንን ለመከታተል ያመቻችሁ ዘንድ ዋና ዋና ጉዳዮችን አስቀድመን እናስተዋውቃችሁ። በአስመራ ከተማና በአካባቢው እንዲሁም በምጽዋና በአሰብ ከተሞች ያልተለመደ እንቅስቃሴ መኖሩ ታውቋል። በአስመራ ከተማና በአካባቢው እንዲሁም በምጽዋና በአሰብ ከተሞች ያለው ያልተለመደ እንቅስቃሴ ባለፉት 35 ዓመታት በከተሞቹ ታይቶ የማይታወቅ መሆኑን ተሰምቷል። በአስመራ ከተማና በአካባቢው እንዲሁም በምጽዋና በአሰብ ከተሞች ከሚታየው ያልተለመደ እንቅስቃሴ ጀርባ ያለውን ምክንያት በተመለከተ ብዙ መላምቶች እየወጡም ይገኛል። በአስመራ የሚታየውን ያልተለመደ እንቅስቃሴ ተከትሎ በከተማዋ ከፍተኛ ውጥረትና ጭንቀት መንገሱም ተሰምቷል። ዝርዝር መረጃ ይዘናል። ሰበር ዜና በአስመራ ከተማና በአካባቢው እንዲሁም በምጽዋና በአሰብ ከተሞች ከፍተኛ ውጥረት መንገሱ ተሰማ። በአስመራ ከተማና በአካባቢው እንዲሁም በምጽዋና በአሰብ ከተሞች ያልተለመደ እንቅስቃሴ መኖሩም ታውቋል። በአስመራ ከተማና በአካባቢው እንዲሁም በምጽዋና በአሰብ ከተሞች ያለው ያልተለመደ እንቅስቃሴ ባለፉት 35 ዓመታት በከተሞቹ ታይቶ የማይታወቅ መሆኑም ተሰምቷል። በአስመራ ከተማና በአካባቢው እንዲሁም በምጽዋና በአሰብ ከተሞች ከሚታየው ያልተለመደ እንቅስቃሴ ጀርባ ያለውን ምክንያት በተመለከተ ብዙ መላምቶች እየወጡም ይገኛል። በአስመራ የሚታየውን ያልተለመደ እንቅስቃሴ ተከትሎ በከተማዋ ከፍተኛ ውጥረትና ጭንቀት መንገሱ ተሰማ። በአስመራ ከተማና በአካባቢው እንዲሁም በምጽዋና በአሰብ ያልተለመደ እንቅስቃሴ መኖሩም ታውቋል። በአስመራና በአካባቢው እንዲሁም በምጽዋና በአሰብ የሚታየው ውጥረትና ያልተለመደ እንቅስቃሴ ባለፉት 35 ዓመታት ያልታየ እንደሆነም ታውቋል። በአስመራ ከተማና በአካባቢው እንዲሁም በምጽዋና በአሰብ የሚታየው ውጥረትና ያልተለመደ እንቅስቃሴ ተከትሎ የከተሞቹ ነዋሪ በከፍተኛ ሁኔታ መረበሹም ተሰምቷል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ምንም መቋጫ ባላገኘበትና የመካከለኛው ምስራቅ ቀውስ ወደ ቀይ ባህር ቀጠና የመዛመት ምልክት ማሳየት በጀመረበት እንዲሁም በኢትዮጵያና በኤርትራ መካከል የጦርነት ስጋት ባንዣበበበት በዚህ ሰዓት በአንዳንድ በአስመራና በአካባቢው እንዲሁም በምጽዋና በአሰብ ከተሞች ውጥረት መንገሱም ተሰምቷል። በአስመራ ከተማና በአካባቢው ከሚገኙ የተለያዩ ሀገራት የዲፕሎማቲክ ምንጮች የተገኘው መረጃ ባልታወቀ ምክንያት ባለፉት 2 ሳምንታት በአስመራና በአካባቢው እንዲሁም በምጽዋና በአሰብ ከተሞች ከፍተኛ ውጥረት መንገሱን፣ በከተሞች የሚታየው ውጥረት ደግሞ ባለፉት 35 ዓመታት ያልታየ መሆኑን አመላክተዋል። ባለፉት 35 ዓመታት ባልተለመደ መልኩ በአስመራ ከተማ የተጠናከረ ወታደራዊ እንቅስቃሴ መመልከታቸውን በኤርትራ የመከላከያ ሚኒስቴር በደህንነት መስሪያ ቤት እንዲሁም በፕሬዝዳንቱ መኖሪያ አካባቢና በአስመራ ከተማ ወጣ ብሎ በሚገኘው ፕሬዝዳንት ኢሳያስ አፈወርቂ የውጭ ሀገራት እንግዶችን በሚቀበልበት ደንዳን ገስት ሃውስ አካባቢ የተጠናከረ ጥበቃ እየተደረገ እንደሆነ በከተማዋ የሚገኙ ዲፕሎማቲክ ምንጮች አመልክተዋል። በአስመራና በአካባቢው እንዲሁም በምጽዋና በአሰብ ከተሞች የሚገኙ የኢትዮ ዴሊ ኒውስ ምንጮችም በከተሞቹ ውጥረት መንገሱንና ያልተለመደ እንቅስቃሴ መኖሩን በተለያዩ ከተሞች ጥብቅ ቁጥጥርና የሰዓት እላፊ የሚመስል ድባብ መኖሩን እንዲሁም በሁሉም ከተሞች የጦርነት ዝግጅት የሚመስል እንቅስቃሴ እንዳለ አረጋግጠዋል። በአስመራና በአካባቢው የሚገኙ አንዳንድ ዲፕሎማቲክ ምንጮች በአስመራና በአካባቢውም ሆነ በምጽዋና በአሰብ ከተሞች የሚታየውን ውጥረት በቀጥታ በሰሜኑ የኢትዮጵያ ክፍል በተለይ በትግራይ ክልል ከሚታየው የጦርነት ስጋት ጋር እንደሚገናኝም አመልክተዋል። የኤርትራ መንግስት ከህወሓት ጋር ጽምዶ በሚል የጀመረውን ግንኙነት የኢትዮጵያ መንግስት በተደጋጋሚ ማውገዙን ያመለከቱት እነዚህ የዲፕሎማቲክ ምንጮች ከሰሞኑ ህወሓት በፕሪቶሪያ ስምምነት መሰረት የተቋቋመውን የትግራይ ክልል ጊዜያዊ አስተዳደርን ለማፍረስ የሚደረገውን እንቅስቃሴ ተከትሎ በክልሉ ግጭት መፈጠሩ አይቀሬ እንደሆነ አመልክተዋል። ባለፉት ወራት በኤርትራ መንግስትና በህወሓት መካከል ጠንካራ ግንኙነት መፈጠሩን ያስታወሱት እነዚህ የዲፕሎማቲክ ምንጮች ህወሓት የትግራይ ጊዜያዊ አስተዳደርን ማፍረሱን ተከትሎ ከፌዴራል መንግስት ጋር ግጭት ውስጥ ከገባ የኤርትራ መንግስት ከህወሓት ጎን ተሰልፎ በቀጥታ የግጭቱ አካል እንደሚሆንም ጠቁመዋል። በአስመራና በአካባቢው እንዲሁም በምጽዋና በአሰብ የሚታየው ውጥረትና ያልተለመደ እንቅስቃሴ በፌዴራል መንግስትና በህወሓት ታጣቂዎች መካከል ከሰሞኑ ግጭት እንደሚፈጥር አመላካች ነው የሚል ግምታቸውን የሚያስቀምጡት እነዚህ የዲፕሎማቲክ ምንጮች ባለፉት 2 ሳምንታት የሚታየው ያልተለመደ እንቅስቃሴ የኤርትራ መንግስት የጦርነት ዝግጅት ላይ መሆኑን ማሳያ ነው ብለዋል። የኢትዮጵያ መንግስት የባህር በር ጥያቄ ማንሳት ከጀመረበት ጊዜ ጀምሮ በኤርትራና በኢትዮጵያ መንግስት መካከል ከፍተኛ ውጥረትና የጦርነት ስጋት እንዳለ ያመላከቱት ሌሎች የዲፕሎማቲክ ምንጮች ደግሞ አስመራን ጨምሮ በሁሉም የኤርትራ ከተሞች የሚታየው የጦርነት ድባብና የጦርነት ዝግጅት የኢትዮጵያ መንግስት ሰራዊቱን በአፋር ክልል በኩል ወደ ኤርትራ ድንበር ማንቀሳቀስ መጀመሩን ተከትሎ እንደሆነ አመልክተዋል።
በአስመራ ከተማ የሚገኝ ቤተሰብ ያላቸው አንድ የኢትዮ ዴሊ ኒውስ ምንጭ እስራኤልና አሜሪካ ኢራንን ለማዳከም አስቀድመው መሪዎቿን በአየር ድብደባ እንደገደሉ ሁሉ ዶክተር አብይ አህመድ ፕሬዝዳንት ኢሳያስ አፈወርቂንና የኤርትራ ሰራዊት አዛዥ ጀነራል ፊሊጶስ ወልደ ዮሐንስን በድሮን ለመግደልና አሰብን ለመውረር ተዘጋጅቷል የሚሉ ወሬዎች በአስመራ ውስጥ በስፋት ሲናፈሱ መቆየታቸውን ያመለከቱ ሲሆን በአስመራና በአካባቢው እንዲሁም በምጽዋና በአሰብ ከተሞች የሚታየው ውጥረትና ያልተለመደ እንቅስቃሴ በትግራይ ክልል የሚፈጠር ክስተት መሰረት አድርጎ ከኢትዮጵያ የሚቃጣ ጥቃት ለመመከት የሚደረግ ዝግጅት ነው የሚል ሐሳብ ሰጥተዋል። በአስመራ የሚገኙ ሌሎች የዲፕሎማቲክ ምንጮች ደግሞ በአስመራና በአካባቢው እንዲሁም በምጽዋና በአሰብ ከተሞች የሚታየው ውጥረትና ያልተለመደ እንቅስቃሴ ከፕሬዝዳንት ኢሳያስ አፈወርቂ ጤና ጋር የተገናኘ እንደሆነም አመልክተዋል። እነዚህ የዲፕሎማቲክ ምንጮች ከወራት በፊት በግብጽና በሳውዲ አረቢያ ሕክምና ያደረጉት ፕሬዝዳንት ኢሳያስ አፈወርቂ በድጋሚ በጠና መታመማቸውን አመልክተው በአስመራና በአካባቢው እንዲሁም በምጽዋና በአሰብ ከተሞች የሚታየው ውጥረትና ያልተለመደ እንቅስቃሴ እንዲሁም የኤርትራ ባለስልጣናት ስጋት ውስጥ የገቡት ፕሬዝዳንት ኢሳያስ አፈወርቂ በጠና ታመው መሆናቸውን አስታውቀዋል። በፕሬዝዳንት ኢሳያስ አፈወርቂ ህይወት ላይ አደጋ አንዣቧል የሚል ምንጩ ያልታወቀ መረጃ በብዛት የኤርትራ ከተሞች መሰራጨቱ ተከትሎ እንደሆነም ገልጸዋል። ከአስመራ ከተማ የሚገኙ ሌሎች ምንጮች ደግሞ በአስመራና በአካባቢው እንዲሁም በምጽዋና በአሰብ ከተሞች የሚታየው ውጥረትና ያልተለመደ እንቅስቃሴ መታየት የጀመረው በርካታ የኤርትራ ደህንነት መስሪያ ቤት ሰራተኞች ወደ ኢትዮጵያ መኮብለላቸው ከተሰማ በኋላ ነው የሚሉት እነዚህ ምንጮች የኤርትራ የደህንነት ሰራተኞች በብዛት ወደ ኢትዮጵያ መኮብለል ከተሰማ በኋላ በኤርትራ የመፈንቅለ መንግስት ስጋት መኖሩን አመልክተዋል።